Alula Salomon. Again, we've been together for a long time, a lot of things, and Alula Nimyak also go ahead. እንደምናችሁ ስለተገናኘን ደስ ብሎኛል። ያው ልዩነቶች ምናምን ቀስ ብለን እንደርስባቸዋለን እና ፖለቲካውን ቀስ ብለን በሂደት እናየዋለን። አሁን ግን እንኳን ደስ ያለህ ለማለት ጓደኛዬን ነው እዚህ የተገኘሁት። እንዲሁም እናንተም የኦሮሞ ኮሚኒቲ በዋሽንግተን ዲሲ አክብራችሁ ስለጠራችሁን እጅግ አድርጌ አመሰግናለሁ። ጀዋርን ማቀው በ2018 ሚዲያ ላይ ተከራክረናል። ብዙ ነገሮች አንስተናል። ወደ ሀገር ቤት ሊሄድ አካባቢ ደግሞ ተወያየን። ኦኤምኤን ለትግራይ ፌስቲቫል ላይቭ ካቨሬጅ እንዲሰጥ ተስማምተን ጋዜጠኞቹ ሙሉ ወጪ ራሱ ኦኤምኤን ሸፍኖ ማለት ነው ልኮ የትግራይ ፌስቲቫል በኦሮሞ ተወላጆች በኦሮሞ ሕዝብ አቅም በተገነባ ተቋም የትግራይ ፌስቲቫል 2018 የሰሜን አሜሪካ እንዲተላለፍ አድርጓል። ብዙ ሰዎች ከትግራይ ጋር በተያያዘ ብዙ ጥያቄ ያላቸው ጀዋር ላይ አውቃለሁ። ይሄንን ከነሱ በበለጠ ደግሞ እኔ በቅርብ ተገናኝተን በተወያየንበት በሰራንበት ከነሱ የበለጠ እንዲያውም እኔ ብዙ ልዩነቶች አሉኝ። ግን እዛ ላይ አይደለም አሁን የምናተኩረው። አሁን የምናተኩረው እንዴት ተቀራርበን ስለ ህዝባችን የፖለቲከኞች ልዩነት እንደተጠበቀ ሆኖ ህዝቡ ግን መቀራረብ አለበት። በተለይ በዚህ አጋጣሚ የኦሮሞ ተወላጆች በተለይ በዲያስፖራ ያላችሁት የትግራይ ጦርነት በነበረበት ጊዜ በጣም በተሰበረ ልብ በጣም አዝናችሁ ላደረጋችሁት ሶሊዳሪቲ በጣም ማመስገን እፈልጋለሁ። የሚዲያ ሰዎች፣ አክቲቪስቶች፣ የሃይማኖት አባቶች እዚሁ እያየው ስለሆነ አባታችን ያው ወጣት እንደሆነ አውቃለሁ። ግን የሃይማኖት አባት ነው የሚባለው። ያው የኦርቶዶክስ እምነት ተከታይም ስለሆንኩ አባታችን በሚዲያችን ቲኤምኤች ላይ በመቅረብ ጭምር ያሳዩት ሶሊዳሪቲ፣ ሌሎችም ከሚኒሶታ አስታውሳለሁ ሀጂ ዑመር ይመስሉኛል። እንዲያውም የሆነ ፒክቸር የኔ ታስታውሱ እንደሆነ የኦሮሚያ የትግል ባንዲራ የሆነውና የትግራይ አንድ ላይ አድርገው እንትን ብለውት ነበረ። አይነው ፎቶሾፕ እንደሆነ አውቃለሁ። ያው በሚዲያም በምንም ካቨሬጅ ተሰጥቶት ነበረ እና ሀጂ ዑመር ያንን ቲሸርት ፈልጋለሁ ብለው ነበር ደውለው የጠየቁኝ እና ብዙ ትዝታዎች አሉን ልላችሁ ፈልጌ ነው ለሰራችሁት። አገር ቤትም ብዙ የኦሮሞ ተወላጅ በግል ማለት ነው የትግራይ ተወላጆች ባንክ ተዘግቶባቸው የሀገር ልጆች እያሉ እንደ የሀገር ልጆች እንዳልሆኑ ሲጎዱ ከባንክ ብር እያወጡ የሰጡ የኦሮሞ ተወላጆች አውቃለሁ። እኔ ፐርሰናሊ ዶክተሮች፣ የትግራይ ተወላጅ የመከላከያ አባላት የሀገር ስጋት ተቆጥረው ወደ እስር ሲወረወሩ ሲታመሙ የኦሮሞ ተወላጅ ሜዲካል ዶክተሮች ዋጋ ከፍለው ያከሙ አውቃለሁ። እኔ ፐርሰናሊ ጊዜው ሲደርስ ሁሉም ነገር ሲስተካከል እነሱም አደጋ ላይ መውደቅ ስለሌለባቸው እንመጣበታለን እና ላደረጋችሁት አስከፊ ሁኔታ የትግራይ ህዝብ ጀኖሳይድ ሲፈጸምበት ይሄ ተገቢ አይደለም ብላችሁ በተለይ ደግሞ ጦርነቱ መቆም የለበትም ተብሎ ሰልፍ በሚደረግበት ሀገር ኖ ሞር ታስታውሳላችሁ። ጦርነት እንዲቀጥል ነበር የትግራይ ህዝብ የዓለም ህዝብ እንዳይደርስለት የዓለም ማህበረሰብ ጦርነቱ ይቁም በሚልበት ጊዜ ጦርነቱ መቆም የለበትም መቀጠል አለበት ብለው ሰዎች እንትን ሲሉ የኦሮሞ ተወላጆች ግን የትግራይ ህዝብ ይሄ አይገባውም ብላችሁ በተለይ የኦሮሞ ኮሚኒቲ አንድ ላይ ሰልፎች ስናደርግ ነበር። ጀዋር በታሰረበት ጊዜም ሰልፎች ስታዘጋጁ እኛም ተገኝተን የፈለገ ልዩነት ቢኖረን ማንኛውም ሰው አላግባብ አለፍትህ ፍርደ ገምድል በሆነ አካሄድ መታሰር የለበትም ብለን አብረን ጮኸናል። እስረኞች እንዲፈቱ ታግለናል። አብረን የሰራነው ጥሩ ነገሮች ማየት አለብን ልልፈልጌ ነው። ያ ነው ሜሴጁ። አሁንም ደግሜ እንኳን ደስ ያላችሁ። እንዲሁም በአካል ተገናኝታችሁ በጣም አስከፊ
ሁኔታ በኋላ ለመወያየት እዚህ ስለደረሳችሁ እኔም እዚህ ተገኝቼ ሐሳቤን እንድገልጽ እድሉ ስላገኘው በጣም እጅግ ደስ ብሎኛል። አገሪቷ ሰላማዊ እንድትሆን የከፋ ነገር እንዳይመጣ እነ ጃዋር ሲጓዙ ወደ ኢትዮጵያ የነበረው የጸጥታ ስጋትና አሁን ያለችበት እስኪ ኮምፔር አድርጉት። ሌላ አያስፈልግም። ጃዋር ወደ አገር ቤት ሲሄድ በስልክ አናግሮኛል። ፌስቲቫል እንዲገኝ ነበር የጋበዝኩት። ሚዲያ እንልካለን፣ ግን እኔ ወደ አገር ቤት እየገባው ነው። እንዲያውም አስታውሳለሁ የትግርኛ ዘፋኝ ፈልግልኝ ሁላ ብሎኝ ነበረ። ኢንክሉዲንግ እምበር ተጋዳ ላይ የሚዘፍንም ካለ ይምጣ የሚል ማለት ነው። ያኔም ነው የተረዳሁት። የፈለገ ልዩነት ቢኖረን ለቋንቋው፣ ለህዝቡ፣ ለታሪኩ፣ ለትግሉ ክብር መስጠት ተገቢ ነው። ያኔ አገር ቤት ስትገባ ጃዋር በዛ ደረጃ የደህንነት ስጋት አልነበረህም ልልህ ፈልጌ ነው። ያ ሁሉ ልዩነት ያ ሁሉ እንትን በነበረበት ጊዜ እንኳን ራሱ የነበሩት ስልጣን ላይ የነበሩ ሰዎች ተገፍተው ሌላ አዲስ በለውጥ መጣ ሲባል አገር ቤት ውስጥ ገብቶ ሰው ሀሳቡን መግለጽ ይችል ነበረ። አሁን ግን ያለንበት ሁኔታ በጣም ያሳዝናል። ኢማጂን የሰው ልጅ በህይወት መኖር በማይችልበት ደረጃ ደርሰናል። ይህ እንዲቀየር አገሪቱ ከእጅግ አስከፊ የሆነ ሁኔታ ወጣ። ዜጎች ቢያንስ ወጥተው የሚገቡበት ሁኔታ ለመፍጠር አይ ቲንክ ጃዋርም በዛ አካባቢ ነው አሁን ህዝብን እያወያየ ያለው ብዬ አምናለሁ። በአደገኛ ሁኔታ ነው ያለችው አገሪቷ። እሱን እናስቀድም የሚል ነውና እኔም በዚህ ሀሳብ እስማማለሁ። በትግራይ ህዝብ ለተፈጸመው ጄኖሳይድ ፍትህ እንዲመጣም ሁላችንም የበኩላችንን ትግል እናድርግ። በተለይ ኦሮሞ ተወላጆች ያደረጋችሁት ትግል ጫፍ ላይ እንዲደርስ የትግራይ ህዝብ ፍትህ ማግኘት አለበት። ኦፍኮርስ ሁሉም የተበደሉ ህዝቦች በኢትዮጵያ ፍትህ ማግኘት አለባቸው። በትግራይ ላይ የሆነው ግን እጅግ ዘግናኝ የሆነ እልቂት፣ ሰው ተከቦ አስቡት፣ ያለ መብራት ያለ ስልክ። ኦፍኮርስ ወለጋ ላይ የተፈጸመ ነገር እናውቀዋለን፣ አውቃለሁ እኔም። ለብዙ ወራቶች ለአመት ከዛ በላይ ተዘግቶበት ሰው በረሃብ እንትን ሲል ምግብ መድኃኒት እንዳያገኝ ተደርጎ እንትን የተደረገው በዓለማችን ደረጃም ከፍተኛው እልቂት ነው በ21ኛው ክፍለ ዘመን። ያ ተመልሶ እንዳይመጣ በተለይ እየሰጠው ያለ ምክር የትግራይ ህዝብ እንደገና ተመልሶ ጦርነት ውስጥ እንዳይገባ የትግራይ ፖለቲከኞች ቆም ብለው እንዲያስቡ እየሰጠው ያለ ምክር አይ ሪሊ አፕሪሺየት ዛት። ምክክሮችም ኔጎሽዬሽንም ተጀምሯል። አሁን አዝ ዊ ስፒክ አሁን ትግራይ ላይ ፖለቲከኞች ያላቸው ልዩነት ለማጥበብ ምክክር ተጀምሯል። በቻላችሁት መጠን ወደ ትግራይ ሰላም እንዲሆን የትግራይ ፖለቲከኞች ልዩነታቸውን እንዲያሰፉ ሳይሆን እንዲያጠቡ የቻላችሁትን ጫና እንድታደርጉ አደራ እላለሁ። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ። Our next speaker is Sadiq. Sadiq also duratti jedhamee ture. ይሄንን መጽሐፍ በአማርኛውን ስፔሻሊ ኤዲት በማድረግ በጣም ብዙ ድርሻ እንዳለውና ቅድም ስናገር እንደነበረው በኢትዮጵያ ፖለቲካ በግልጽ ያለውን ሐሳብ ለሰላም፣ ለእኩልነት፣ ለፍትህ የሚያደርገውን እናድንቃለን። እሱም እዚህ መጥቶ ከጀዋር ጋር ከብዙ ዓመት በፊት እንደሚተዋወቁ አውቃለሁ። ትንሽ ያለውን ሐሳብ እንዲያካፍለን እስቲ ለሳዲቅ እጃችሁን አንድ ጊዜ ሞቅ አድርጋችሁ ተቀበሉልኝ። አመሰግናለሁ። ከጀዋር ጋር የተዋወቅነው እንግዲህ ረጅም ጊዜ ነው እና ተማሪ እያለ ነው። በጣም ወጣት ነበረ እና ከዛ ጊዜ በኋላ እንግዲህ ብዙ ነገሮችን አብረን ለመስራት ችለናል። ጀዋር እንግዲህ ከሁሉም ከተለያዩ ሰዎች ጋር የተለያየ ትዝታ አለው። ሁላችሁም የኔ ነው እንደምትሉ አውቃለሁ። እዚህም ካለው በተለያዩ ቦታዎች ላይ ካሉት ነገሮች ማለት ነው። እንግዲህ ብዙዎቻችሁ እዚህ አዳራሽ ውስጥ ያላችሁት በእኔ ግምት ጀግኖች ናችሁ ማለት እችላለሁ። ምክንያቱም እዚህ መምጣት ሪዋርድ የሚያሰጥ አይደለም፣ ግን ሁላችሁም ለሀገራችሁ ለተወለዳችሁበት ቦታ የምትፈልጉት ለውጥ አለ እና ስለዚህ ያንን ለውጥ ከግብ
ለማድረስ የመጣችሁ በመሆናችሁ ጀግኖች ናችሁና አንዴ ለራሳችሁ አጨብጭቡ ማለት ፈልጋለሁ። ጀዋር ወደ ኢትዮጵያ በሚገባበት ሰዓት በስልክ አናግሮኝ ነበረና እውነት አልመሰለኝም። ፎር ጉድ የሚል ቃል ጨመረበት እና ያ ነገር እውነት አልመሰለኝም ነበረ። ግን ያው ጠቅልሎ ገባ። ጠቅልሎ ከገባ በኋላ የተከሰቱትን ነገሮች የምታውቁት ነው። ከመሄዱም በፊት አስታውሳለሁ ለ12 ደቂቃ ያህል በስልክ አውርተን እንግዲህ አሁን ያለው ግለሰብ ወደ ስልጣን ከወጣ ሊከሰት የሚችለውን እያንዳንዱን ነገር ነግሮኝ ነበረ። ሊከሰት የሚችለው ነገር በሙሉ እንግዲህ ተከስቷል ማለት ነው። ከእንግዲህ በኋላ ያንን ህዝብ እና ያችንንም ሀገር የማዳን ኃላፊነቱ የሁላችንም ነውና ስለዚህ በዚህ በኩል የተቻለንን ጥረት ማድረግ መቻል አለብን እና በሌላ አነጋገር we are reporting for the duty ለማለት ነው እንግዲህ እዚህ የመጣሁት ማለት ነው። ማንኛውንም የሚያስፈልገውን ነገር ከማድረግ ወደ ኋላ አንልም። መጽሐፉ እንግዲህ እንደሚያትተው ያው በጋራ በመጽሐፉ ላይ አንድ ለመስራት ያቀድነው ፕሮጀክት ነበረ። ትንሽ ከኔ የግል ህይወት ጋር ትንሽ ዘግየት ወደ ማለት ያሉ ነገሮች አሉና ለዛ እሱንም እዚህ በእናንተ ፊት ይቅርታ ጠይቃለሁ። እንግዲህ ማድረግ የሚገባኝን ነገር አንዳንድ መስራት የሚገቡኝ ነገሮች ከእንግዲህ በኋላ በተለይ ኦዲዮን በተመለከተ ቀጥለን እንሰራለን ማለት ነው። ግን ትንሽ በእኔ ችግር ምክንያት ያዘገየሁት ነገር አለና ከብዙዎቻችን የህይወት ታሪክ ጋር ይመሳሰላል። ከተለያየ ቦታም ብንመጣ ብዙ የሚያመሳስለን ነገር አለ ማለት ነው በዛ መጽሐፍ ውስጥ። ሌላው ቀርቶ ከኔ ከራሴ የግል ህይወት ጋር ከቤተሰቦቼ የግል ህይወት ጋር በመጽሐፍ ውስጥ ያሉት የታሪክ ያላቸው ሰዎች በሙሉ ቦታው ቢራራቅም ከተለያየ ቦታ ብንሆንም ተመሳሳይ ግን የሆኑ ነገሮችን ያለው ማለት ነው እና ያንን ለመመልከት ችያለሁኝ። ብዙ ነገሮችንም ኢትዮጵያ ካለችበት መከራ ለማውጣት ብዙ ነገሮችን የሰነቀ ነው። ስለዚህ እንግዲህ ኮንግራጁሌሽን ሲጠበቅ የነበረ ነው እንግዲህ እና በዚህ መጽሐፍ ብቅ በማለት ኮንግራጁሌሽን ለማለት ፈልጋለሁ እና በመጽሐፉ ብቻ ወይም ደግሞ ጀውሃር ወደ ህዝብ በመምጣቱ ብቻ የተለያዩ እንቅስቃሴዎችን እያየን ነው እና የተለያዩ ነገሮችን በተለይ ከገዢው ስርዓት በኩል የተለያዩ ኤክስፔክት የማይደረጉ ነገሮችን እያየን ነው። ስለዚህ ያ ያለውን ቮልነራቢሊቲ ያለውን ክፍተት የሚያሳይ ነው እና ስለዚህ ሁላችንም በጋራ ጠንክረን መስራት አለብን። ዶክተር ደረጀ እዛ ጋር ቀደም እንዳለውም የፒኤችዲ ጉዳይ አሳሳቢ ነው እና እዚህ በእናንተ ፊት ወንድሜ ጀውሃርን የምጠይቀው ነገር ቢኖር ፒኤችዲውንም ማጠናቀቅ መቻል አለበት ማለት ነው። ስለዚህ ምናልባት ከዚህ መድረክ አሁን ለወርድ ነውና እንደ ጥያቄም ጭምር አድርጌለት መቼ ነው ፒኤችዲህን የምትቀጥለው? እንግዲህ በስልጣን ላይ ያሉ ሰዎች ፒኤችዲን በላያቸው ላይ ሲደርቡ አንተ ግን በስራ በጥረት በውጤት እንዴት አድርገህ ፒኤችዲን ትቀጥላለህ የሚለውን ነገር እንድታብራራ ጠይቃለሁ። በጣም አመሰግናለሁ። እንግዲህ ትግሉ ይቀጥላል፣ አብረንን እንሰራለን እና ቀደም እንዳለው የጀውሃር ጓደኞች በግብጽ የተለያዩ ቦታዎች ላይ በአረብ ስፕሪንግ ላይ ብዙ ለውጦችን ማምጣት ችለዋል። እኛም ደግሞ እንግዲህ በኢትዮጵያ ላይ በነበረው የለውጥ ሂደት ውስጥ ተሳትፈናል። እንግዲህ አስፈላጊ ለውጥ እንዲመጣ አብረን መስራት መቻል አለብን። አመሰግናለሁ። ቴንኪዩ ሳዲቅ። አሁንም ብዕርህ አይንጠፍ፣ ጻፍ። ለሰላም፣ ለፍትህ፣ ለእኩልነት። ቴንኪዩ፣ እናመሰግናለን። በመቀጠል አሁንም ወንድማችን አቶ ያሬድ ጥበቡ ስለ መጽሐፉ ጀስት ኮንግራትስ። እውነት ለመናገር ብዙ አይ ነው ሰርፕራይዝ ነው ያደረኩ። ሊስትም ተሰጥቶኝ ነው። ዩ አር አወር ስፔሻል ገስት ዩ አር ኦልዌይስ ጀዋር እዚህ በነበረበት ጊዜ one of the few people that are always together open discussion ምናደርግና ነፃ ሐሳብ ያለ ሰው እንደሆንክ
ነው እኔ ፐርሰናሊ የተረዳሁት። ፍላጎትህ ካልሆነ ካልተዘጋጀ ትችላለህ። ግን ሶሪ to put your name just about the book የመጽሐፍን ዋጋ ታውቀዋለህ? በመጀመሪያ ጃዋር እንኳን ለዚህ ቀን አበቃህ። የዛሬ 19 ዓመት ከስታንፈርድ ግራጁዌት አድርገህ እንደመጣህ ነው የተዋወቅነው። ትንሽ ልጅ ነው የነበርከው። በዚህ ጊዜ ውስጥ ብዙዎቻችን ልጆቻችንንም አተናል። ሁሌ የሚቆጨኝ ነገር አንተን ሳይ ልጆቻችንን እኮ በዓላማ ብናሳድጋቸው ኖሮ እንዲህ አይሆኑም ነበር የሚል ቅሬታ ይሰማኛል በአንድ በኩል እና ሪሊ ወላጆች በተለይ ወጣት የሆናችሁ ወላጆች ልጆቻችሁን አይደንቲቲያቸውም እንትን ያለ መልክ የያዘ ያላቸው ማስተዋጽኦ በዓለም ውስጥ ትርጉም ያለው እንዲሆን አቅጣጫ ብንሰጣቸው ነው የሚሻል እንጂ ፕሮቴክት አድርገን ልናሳድግ ምናደርገው ሙከራ እንትን አይደለም፣ ብዙ ውጤት የሚያመጣ አይደለም እና እሱን ከግል ህይወቴ ስላየሁት የጃዋርን መጽሐፍ ሳነባ በጣም የገረመኝ ነገር የተነሳበትን የጥሙጋን ገጠር ላስተዋለ ላወቀ እዚህ መጽሐፍ ላይ ለተረዳ የደረሰበትን ደግሞ ላየ እንዴት አድርጎ ራሱን እንደፈጠረ ሰው ራሱን መፍጠር ይችላል ለሚባለው ነገር የጃዋር መጽሐፍ በጣም ምሳሌያዊ ሆኖ ሊቀርብ የሚችል ነው። አውቃለሁ ጓደኞቼ ኮሚኒቲ ውስጥ ያሉ ሰዎች በዚህ ጊዜ ይሄንን ተናግሯል፣ በዚህ ጊዜ ያንን ተናግሯል፣ እንዴት አልጸጸትም ይላል ምናምን የሚል ቅሬታ እንዳላቸው አውቃለሁ። ግን በምን እድሜ ምንድነው ያለው እና ከጊዜ ጋር እያደገ የመጣው ምንድነው እና ከአንድ ማለት ለወልደው መችል ሰው ነው ጃዋር እና የዛሬ 20 ዓመት በዚህ ቦታ ላይ እንዲህ ብለሃል ብዬ ላለቃቅስበት አልችልም። ምክንያቱም በሱ እድሜ ያሉ ልጆች መድረኩም ላይ አልተገኙም እንኳንስ ሊሳሳቱ። መሳሳት ጸጋ ነው። መሳሳት ለማድረግ የቆረጡ ሰዎች የሚያደርጉት ነገር ነው እና በተሳሳቱ ሰዎች ላይ ጣት መጠቆም አይደለም ትልቁ ነገር። ሰዎች ዓላማ ኖሯቸው ፍላጎት ኖሯቸው ለፍትህ፣ ለሰላም፣ ለህዝባቸው መብት ቆመው ቢሳሳቱ ልናደንቃቸው እንጂ ለምን ተሳሳት ብለን እንትን ልናረጋቸው ልንኮረኩማቸው አይገባም። በተለይ ታዳጊ ወጣት የሆኑ ሰዎችን በዚህ አይን ማየት አለብን ብዬ አስባለሁ። ማለስማማባቸው ነገሮች ሊኖሩ ይችላሉ መጽሐፉ ውስጥ፣ ግን እስከማቀው ድረስ የዘገባቸው ነገሮች የመኔ ማቃቸውም ማለቴ ነው ሐቀኛና እውነተኛ ነው የነበሩት ብዬ ነው ማስበው። ስለዚህ በዚህ ስራው ላመሰግነው እወዳለሁ። ሌሎች ልጆቻችንን እንደ ጃዋር ይባርክልን ብል ማጋነን አይመስለኝም። አመሰግናለሁ። Thank you, Ato Yared. Even though I put you on the spot, you put the nail on the head. Thank you. እናመሰግናለን። በመቀጠል አሁንም ወንድማችን አሸናፊ ከወላይታ ኮሚኒቲ እሱም ከዚህ በፊት ኦኤምኤን ላይ በተለያዩ መድረኮች ላይ ከኛ ጋር ያለ ነው። ሞቅ ያለ ጭብጨባ ስጡትና አጠር አድርጎ ይደውላል። ወደ ጥያቄና መልስም እንገባለን። ጃዋርም የሚለው ነገር አለ። Thank you አሸናፊ። ጤና ይስጥልኝ ሁላችሁም፣ ሰላም ለእናንተ ይሁን። እጅግ በጣም ደስ የሚል ቀን ነው። ከወንድሜ ጋር አጠገቡ ሆኜ በዚህ ሁኔታ እንዳሳልፍ ስለታደልኩ ክብር ይሰማኛል። እጅግ በጣም ክብር። ከጃዋር ጋር ረዘም ላለ ጊዜ ግንኙነት ነበረን። ኢትዮጵያ ከመግባቱም በፊት በተለያዩ ሐሳቦች እንገናኝ ነበር። ከዚህ በፊት በተለያየ የሚዲያ ተጽዕኖ ከፍተኛ ጥላቻ ይቀሰቀስበት እንደነበር እናስታውሳለን። ብዙ ሰዎች የዛ ሰለባ እንደነበሩ እና አሁን እውነታውን እያወቁ እንደመጡ እናውቃለን። የጃዋር አገር ቤት ከገባ በኋላ በጣም
አገሪቱ ውስጥ አስቸጋሪ ሁኔታ ሲፈጠር እባክህን ለምን አትወጣም ብዬ ደውዬ ጠየቅኩት። ለምን አትወጣም ከዛ በቃ ብዬ ስለው አጋጣሚ ያን ዕለት ጀዋር ታስታውሳለህ፣ ሰዎች ከነነፍሳቸው የተቃጠሉበት ቀን ነበርና ሰዎች ከነነፍሳቸው የተቃጠሉ እኔ የት ሄድ ነው የምትለኝ? እዚሁ ልሙት ከህዝቡ ጋር ነው ያለኝ። እና ጀዋር እውቅ ፖለቲከኛ፣ በእውቀት የተመሰረተ ትንታኔ የሚሰጥ በሳል ሰው ብቻ ሳይሆን ልበቅንም ጭምር ነው። አጨብጭቡለት። በቃ እንደሚነዛው እንደሚባለው ሳይሆን እውነታውን እንግዲህ ጊዜና ሂደትም ታሪክም ይገልጣል። አሁን ጀዋር ከኛ ጋር በዚህ ሁኔታ ስላለ ብዙ ላይ ታወቀን ይችላል። እንደ ትንቢት ቃል የተሰጡ ትንታኔዎች ተፈጽመው አይተናል። እንደ ትንቢት ቃል ማለት ነው። ስለዚህ እስካሁን ድረስ አገሪቱ አቅሙን ችሎታውን ተጠቅማለች ብዬ አላምንም። እኛም ዳያስፖራም ሆነ የኦሮሞም ኮሚኒቲ በሚገባ ተጠቅመንበታል ብዬ አላምንም። ከዚህ በላይ ነው ጀዋር የሚገባው። ስለዚህ ተጠቀሙበት ነው። በተለይ የኦሮሞ ኮሚኒቲ ተጠቀሙበት። ጥሩ ምርጥ የኦሮሞ ልጅ ነው ጀዋር። ያን ስል ደግሞ የኦሮሞ ብቻ አይደለም፣ የሁላችንም ጀግና ነው። የሁላችንም ለወደፊት ለኢትዮጵያ ለሀገራችን ተስፋ ነው ጀዋር። እውነቴን ነው የምላችሁ። ትግሉን ይመራዋል፣ በብቃት ያሳካዋል ብዬ አምናለሁ። አሁን ግን ማህበራዊ ቤዙን የኦሮሞን ማህበረሰብ ጋር አብሮ ያለውን ነገር እንዳለ ሆኖ አጠቃላይ ሁላችንንም ህዝቦችን ያማከለ ትግል እንዲያደርግ ለጀዋር ጥሪ ለማድረግ እፈልጋለሁ። ምክንያቱም የብሔር ብሔረሰቦች እጣ ፈንታችን አንድ አይነት ነው፣ ተመሳሳይ ነው። የኦሮሞ ህዝብ ከወላይታ ህዝብ የተለየ ጥያቄ የለውም። ነፃነት ነው፣ ዴሞክራሲ ነው፣ ሰላም ነው፣ እኩልነት ነው። ስለዚህ የአድቮኬት ሲያደርግ ነበረ፣ ታስታውሳላችሁ። ወላይታ ህዝብ በተጨፈጨፈ ጊዜ ከጎናችን ነበረ። የራስን በራስ መብት የህዝብ መብት ይረጋገጥ በሚለው ጥያቄ ለሁሉም ብሔር ብሔረሰቦችና ህዝቦች በእኩልነት ሲያስተናግድ ነበረ። ከሲዳማ ህዝብ ጎን ነበረ፣ ታስታውሳላችሁ። ስለዚህ አሁንም ቢሆን ጀዋርን አደራ የምፈልገው በአጠቃላይ ትግሎች ተባብሮ ወደ አንድ አቅጣጫ በሚያመሩበት ሁኔታ ላይ ይበልጥ ትኩረት አድርጎ ለዚች አገር ድህነት የበኩሉን አስተዋጽኦ እንዲያደርግና በልዩ ትኩረት እንዲያየው ጥሪ ላደርግለት እፈልጋለሁ። አመሰግናለሁ። ኦኬ ቴንክ ዩ አሸናፊ። እዚህ ጋር ትንሽ ሚስኢንፎርም ሊያደርግ ነበር፣ ተይዟል። አመሰግናለሁ። ያ ይሄ ኮንቨርሴሽን አማንግ ኦል ዲስ ኔሽንስ እና ናሽናሊቲስ በዚህ አያቆምም። ይሄ ጀስት ሲምፕል እንትን ነው፣ መቀጠል አለበት፣ መጠንከር አለበት። እኛ ሀሳብ አንፈራም፣ ሀሳብን መፍራት የለብንም። ሀሳብ ነው ወደ የሚቀጥለው ግብ የሚያደርሰን እና ዊ ቴንክ ዩ። እስቲ ለስፒከሮቹ አንድ የሞቅ ያለ ጭብጨባ ለሁሉም አንድ ላይ ስ እናመሰግናለን። ቴንክ ዩ። እንግዲህ ከኒቲ አኑ ኢልሚ ኬሰን የሮይን ረኮ ኬሰ ቱሬ isinis wajjin bu'aa ka turtan yeroo inni immoo kana amata meeqatti fudhatee kitaaba kana fudhatee katabee dhufe immoo har'a immoo ka dhuftanii isallee baga gammaddan jechuudhaaf kan eegaa turtan Jawar Mohammed is among us, as you see. Now I will invite him to the stage, my dear friend and brother, to say some things to you. Thank you. I'm too old to get up.
I said I'm too old. I'm not as young as I used to be. Akkam ooltan. Nagaya jirtu. Dana olachu. አሉላ ለአመት በዓል ብቻ ነው ትግርኛ የሚያስተምረኝ። ለአመት በዓል ብቻ ነው እና አሁን እንዳውም ጽፍ ቶሎ አመት በዓሉ ሳይሆን እንትኑ ብቻ ነው አሉላ ነው ትዝ የሚለኝ። ባለፈው ደራርቱ እንትን አምጥታልኝ ዶሮ እየበላው ናይሮቢ የምኑም ፋሲካ አልኩት ምን ነበር የሆነ በዓል ፋሲካ አልኩት። አልተረጎመም እምቢ አለው እስክዋረድ ድረስ ማለት ነው። It's so wonderful to see you guys. It's a lot of memories. The first time I came here is 2006. Hiriira sitti goone. Minnesotarra ijoollee 200 takka guurree dhufne. Gaafsan hedduun keenya dardara turre. Abdi. Bona was almost a baby. Where is Bona? Bona was down there. Shukute was always old. What is Ebisa? DJ was still አይናገር አይጋገር አከኖታ ማስኪ ወደ ተታው ጅራ and I miss Badane ታደሰ was like a father to me here. Obojelu arqu haqaben anjani nama heddu ጅራ of course abba kallacha walalo every day khanu dubbisu. You know, that's the thing about Turi Khana. I forget my speeches because I feel like I'm going home to my family. You know, I left my family when I was 8. I lost my father around that age. And my family has been the people, you know. Every step of the way, from almost half of elementary school, high school, college, and the political life, I was nursed, supported, nurtured by you, by the people. And it makes it emotional. እዚህ ሁለት ሰዎች ነበሩ ያኔ ሁሌ አብሬ ሃንጋውት ማረገው በዳኔና ያሬድ ነበሩ። ቶታሊ ኦፖዚት አይዲዮሎጂ ነው ያላቸው but they are both cool ከኔ ቀድሞ ነው የሚተዋወቁት back in the day። ሆኖም ግን በዳኔ ሃርድ ኮር ፕሮ ኢንዲፔንደንስ ነበር ታውቃላችሁ። እሱ ደግሞ ኢትዮጵያኒስት ነው። they helped me balance my life. ፖለቲካል ላይፉን ብቻ ሳይሆን ቶለራንስ ዲቨሎፕ እንዳረግ በጣም የረዱኝ እዚህ ሀገር ውስጥ ከሁሉም እንዳሉ ሆነው የያሬድና የበዳኔ friendship was very important. Now, this is also a city where I came here to study nonviolent resistance. I started it at Stanford. I studied there for I think 2 years. Then internship, I came for internship here. And with Yared and Abdi and others, I think Ebisa was there. The Oromo Center is still around. At the basement of Oromo Center, we used to have a class on nonviolent resistance. And Yared Tababu coined the term Oromara way long before that. This is where we cooked a lot of stuff. This is where the theoretical aspect of nonviolence that I studied at Stanford came to life. Here is where I studied, particularly its application. Thank you for buying the book. I hope you read it. Really, the purpose of writing the book is to encourage it. Our society is mostly an oral society. We don't really document much of our individual or communal stories. Back in the day, we had elders who can sit and educate their children about history, about culture, about law. Then it gets transmitted with little loss. Actually, I was groomed to be a historian. If you can read at the beginning of the book. In area where I grew up, when you are young, they kind of assess your talent. If you are playing with the soil, making stuff, they put you with people, tumtu ajin, they put you with them. If you like talking,
I used to talk a lot when I was young. When I was one has so Satan, but I'm never more. So they put me with a guy called Manza. Ilkhan in Kapu, he was, I don't even know. But even with that, his memory was amazing. But today that's not the case. Today, whether it's the old or the young, we're on TikTok, we're on Facebook. The opportunity to transmit our stories orally is not going to be there. If we take our elders, our founders, the people who led the OLF and others, very few people wrote a book. One of the books that inspired me was Ipsa Gutamas. He wrote his experience. And that gave me an insight into what has transpired so far. We need people to write. And I wrote my story. I spent half of the book really about my upbringing and my journey. So I hope for the youngsters, the English version will be here. The reason it is one of the reasons it's delayed is because of censorship. We send the book into China, and they want to take out every word, democracy and anything like that. So that's why it is delayed. It will be out. I'll say a few words and I'll open the floor for discussions. We fought for democracy. We fought for a better future for our people. This struggle started probably during Garmame Nawai, the modern struggle for political reform, for democracy, for equality in Ethiopia started. The spark was, I trace it back to Mengistu and the Garmame Nawai, the Nawai brothers. Then Yarir's generation, Ipsa Gutama's generation came with the student movement. Then we had the federalism. Our generation inherited that struggle. Our wish, our ambition, our dream was to make our country better for our people, to have more freedom, to have more equality, to have a just social and political system. That was our dream. For the last 50, 60 years, Ethiopian youth from all walks of life sacrificed in millions, whether in the Eritrean desert, whether in Mbale, whether in Ogaden, people died, people sacrificed because they wanted to see a better future for themselves and for their children. Today it is different. The generation before me and myself, we fought because the state was too strong. It could easily discriminate, it could kill, it could jail, it could exile people. We wanted to restrain the state's violence. Today the struggle is different. Today the state has become too weak. The kind of war that has happened in Ethiopia it's not a war that just kills people. We talk about losing 1 million here, 1 million there. It's a war that is killing a country and a society and a generation. Ethiopia ስትሄዱ I challenge you not to sit in Finfinne and Adama and Redawa. If you are scared of leaving the city, please invite your parents, your family, your brothers, your friends from the countryside. Ethiopia has become hell on earth for people in the rural part of the country. Because you will be killed, you don't even know who kills you. You will be kidnapped, you don't even know who kidnaps you. By the way, it's not, during Darg or later. So you had Shabia or you had OLF or you have Oyani. And you have a Darg. You can blame certain leader for what happens. Today we have multitude of insurgents. And we have multitude of government forces. Abiy has no control over Ethiopian state security forces. እሱ አዲስ አበባን ከማሸብረቅ ውጪ ኢትዮጵያ ውስጥ እየሆነ ያለውን ነገር አያቅምም አይቆጣጠርም። ዛሬ እኮ
አንድ ባታሊየን መከራየት ይቻላል። ባታሊየን የሆነ ወታደር you can rent። ዛሬ ሪፐብሊካን ጋር ተከራይተህ መኪና ከተሰረቀ ታስመልሳለህ ወይ ደግሞ ታሰርቃለህ። ፖሊስ ትከራያለህ፣ ታስገድላለህ፣ ታስመልሳለህ። ሶ የፍራግመንቴሽኑ የሴኩሪቲ ሴክተር ፍራግመንቴሽን፣ የሶሻል ፍራግመንቴሽን፣ የፖለቲካል ፍራግመንቴሽኑ ድሮ I used to write back in the day. One of the things, and Yared Sadiq can testify, one of my fear why I decided no, we should not get rid of EPRDF, that we need to reform it, is because I saw the horror of Arab Spring. Before Arab Spring, I thought we can overthrow government and start fresh. When Arab Spring put those countries into chaos, I was terrified. I wrote something called, I think, avoiding Syria and Libya. We wanted to avoid Syria and Libya. Ethiopia today is a combination of Congo, Syria, Libya, Yemen put together. Why? Guji is a mineral-rich area. Guji is a mineral-rich area. There are multiple state, non-state militias who control every Kabale. People in Guji do not know who they pay tax to. So the state has become so fragmented. ስቴቱ ከመዳከሙ የተነሳ እርዳታ መስጠት አይቻልም ኢትዮጵያ ውስጥ ዛሬ። አሁን ሰሞኑን ስለ መዳበሪያ እየጻፍኩ ነው አይደለም? The government does not is even unable to distribute መዳበሪያ. Sometimes rebels take it and distribute it. ዛሬ ይደብቃሉ እንጂ ከ30 ሚሊዮን በላይ ሰው እርዳታ ይፈልጋል ኢትዮጵያ ውስጥ። ለዚህ ሰው እርዳታው ማጠር ብቻ ትራምፕ ማቆሙ ብቻ አይደለም፣ ይሄን እርዳታ ሊያደርስ የሚችል ስቴት እንኳን የለም ማለት ነው። that's why ድሮ ለዲሞክራሲ ለቢሊሱማ ለወለቡማ ለወልቂጡማ እንታገል ይሆናል። that's a luxury to talk about democracy in Ethiopia is really a luxury because the question of survival ድሮ ፖለቲካው ስናወራ የህልውና ጥያቄ እንላለን አይደል? It's actually a ህልውና ጥያቄ in Ethiopia today for people. You cannot if you saw the Ethiopian Airlines CEO talk about domestic flights increasing by 100 or 200 300%, it's not because Ethiopian people all of a sudden make a lot of money that they don't want to go by car, they want to fly from Bahar Dar to Addis Ababa. No, because it's impossible to safely make it from Bahar Dar to Gondar. Today you cannot go to Shashamane. People are scared of going to Shashamane. They fly to Hawassa, then they drive. That's why the number of domestic flights increased. The local administrations in Amhara, particularly in Amhara and Oromia, ከጎንደር መጥተው አዲስ አበባ መጥተው ነው ባህር ዳር የሚሄዱት። ከኮምቦልቻ ፍላይ አዲስ አበባ ወይ ደግሞ ባህር ዳር ሄደው ነው የሚመጡት። የደቡብና የደቡብ ምዕራብ አሁን የተመሰረቱ ክልሎች አስተዳዳሪዎች በመኪና አይደለም የሚመጡት። they have to fly. But what does this guy do? He builds resorts. Even if you afford it, you can't even go to Wanchi. That's why I think the minimum common agenda for Ethiopian people today has emerged: peace. If we don't restore peace, forget about Bilisuma. Forget about development. This is what I hear from my mother, from the elders. They tell us, Sirra Konu Fide. Jerry Durasu Yonu Chunkurses, but Nagayan Taziad Ede Devina. Taziada Kundan Donami Adam Vasalajidu, Sakurabo Sochir. Can you imagine? So, what I plead with our diaspora: support peace in Ethiopia.
And the biggest roadblock for peace in Ethiopia is Abiy. This is not a power struggle between me and him. This is not even an ideological difference. Because he has become a source of, he's a breeding ground for insecurity, for war. Just in 6 years, I mean, the kind of war and conflict breeding, even today, hagar badam no misanaw ilal. So, support peace. How do you support peace? One, say no to war in that country. Put pressure on government in multiple ways. And put pressure on the rebels to put their act together, articulate their demands, discipline their soldiers. Discipline their soldiers. Because አንዱ ችግር የመንግስትም የአማጺውም ወታደር ዲስፕሊን የለውም። ይሄ የሲቪሊያኑ ህዝብ ህይወት መከራ ውስጥ ከቶታል። ስለዚህ ለሰላም መታገል፣ ምክንያቱም በዚህ ከቀጠልን ውልቅልቃችን ነው የሚወጣው። Someone was asking me if it will be Congo. I said it's a combination of everything. መጫወቻ የኛ ህዝብ ዛሬ የኢትዮጵያ ህዝብ መጫወቻ ሆኗል። አሁን ያለው እየተባባሰ እንዳይሄድ ህዝባችን በተቻለ መጠን ሰላም እንዲያመጣ ልዩነቶች ይኖሩናል። You know, we used to go to this Ethiopian restaurants here and debate about flags, debate about history, debate about communism or socialism. ያ ቅንጦት ነው ዛሬ። Today, people in Ethiopia do not want to hear that kind of debate. People today just want to be left alone. They want to be able to go to their farm without rebels kidnapping them or without government arresting them. You know, they arrest people. Back in the day, during the Darg or if you get arrested, you might rot in jail. Today you get arrested. They know how much money you have in your account, or if your auntie and cousins are in DC, then they will ask you for $1 million birr. If you don't have it, they will take you out and execute you so that the next victim will be terrified and pays. That is the state of fact in Ethiopia. And this requires for diaspora to put its head together and pray, work hard, and put maximum pressure on the warring parties, particularly on the government, to sit down. መልእክት ባለፈውም ተናግሬያለሁ። ትግራይ በተለይ አሁን እየተሞከረ ያለው ነገር ካልቆመ ለትግራይም ለኢትዮጵያም ለኤርትራም ከፍተኛ አደጋ አለው። I'm glad to hear ካሉላ እንደዛ አይነት ሙከራዎች መኖራቸው። የአማራ ወንድሞቻችን ደግሞ ሀሳባቸውን ሰብሰብ ማድረግ፣ ጥያቄውን አርቲኩሌት ማድረግ፣ የግድ አንድ ድርጅት ባይሆን ራሱ አርቲኩሌት በሆነና ሲስተም ላይ ባነጣጠረ በኋላ መልኩ ማስቀመጥ አስፈላጊ ነው። በኦሮሞ ወገን ደግሞ ኃላፊነት አለበት። ወደንም ጠላንም አሁን ስልጣን ላይ ያለው ቡድን በእኛ ትግል ነው ወደ ስልጣን የመጣው። በእኛ ስም ነው የሚነግደው። የክሬዲቢሊቲ ክራይሲስ ውስጥ ከቶናል። በራሳችን ላይ የሚደርሰውን ጥፋት ብቻ ሳይሆን በኢትዮጵያና በአካባቢው ላይ ይሄ ስርዓት እያደረሰ ላደረገው ችግር ማስቆም ግንባር ቀደም ኃላፊነት አለብን። as an Oromo, I feel responsible. Not only to end the killing in Oromia, but also elsewhere. We need to act with responsibility. በጣም አስፈላጊ ነው። በበኩሌ ወንድሞቼ ያስተላለፉት መልእክት በተረፈችኝ እድሜ I don't think I will see the kind of democracy I dreamt.
But at a minimum, I want to contribute towards ending war in Ethiopia and restoring some level of stability so that the next generation, my children and your children, can start that conversation about democracy. I will end it here and I will open the floor for discussion.